ሰላም ውድ የተከበራችሁ የሀዩ ሚዲያ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ጓደኛዬ ሙስሊም ናት፣ እኔ በጌታ ነኝ። ስለዚህ ይሄ ኢትዮጵያዊነት ነው። ባይዘይ ጓደኛዬ ለመጀመሪያ ጊዜ ነው ይሄንን ቪዲዮ የምትፖስተው። ሲስተሙን አካሄዱን ልታግብዬ ነው የጀመርኩላት። ለወደፊት በራሷ አይዲና በራሷ ሐሳብ ትመጣለች። ይሄንን ቪዲዮ ለኤግዛምፕል አክልና እንድትበረታታ ብዬ ነው መሰራላት ማለት ነው። እኔም የራሴ የሆነ ቻናል አለኝ፣ ዘሪቱሎ ዲዛይነር የሎ ሚዲያ ኢትዮጵያ ሚዲያ ቻናል አለኝ። እሷም ደግሞ የራሴ የሆነ አይዲያ ስላላት ብዙ ነገር መስራት ስለምትፈልግ እስቲ አንድ ቪዲዮ ሰርተሽ ፖስትችልኝ፣ እኔ ብዙ ነገር የመስራት ሐሳብ አለኝ ግን አይዲያውን አላቅም ስላለችኝ ነይ እህቴ ብዬ እንደዚህ ነው የሚሰራው የራስሽን አይዲያ ጀምሪ ብዬ ለመጀመሪያ ጊዜ ይሄንን ቪዲዮ እየሰራውላት ነው። ደጋግ ኢትዮጵያኖች እና ደጋግ ኤርትራኖች የሰው ልጅ ደስታ የሚያስደስታችሁ፣ የሰው እድገት የሚያስደስታችሁ እና እህታችንን እናሳድጋት። የራሷ የሆነ ብዙ ፕላን አላት፣ ብዙ ነገር የመስራት እቅድም አላት። ስለዚህ ይሄንን ቪዲዮ ሊንኩን ወስጄ በቶክቶክ ላይ አስቀምጣለሁ። ሊንኩን በመጫን ቀጥታ ወደ ዩቲዩብ ይወስዳችኋል። ይሄ ለመጀመሪያ ጊዜ የሚፖስተው ቪዲዮ ነው። ይሄንን ኤዲት አድርጌ ፖስትላታለሁ። ስለዚህ እናንተም ደግሞ አበረታቷት። የራሷን አይዲ ትጠቀም፣ የራሷን ተጽጦ ሰው ልጅ ሁሉ ሰው የራሱ የሆነ ተጽጦ አለ። በእናት ወድ ተመሳሳይ አይፈጠርምና የእናት ወድ ጅግጉር ነው ይባላል። እሷም የራሷ የሆነ ታይለንት አለ፣ እኔም የራሴ የሆነ ታይለንት አለ። እሷም የራሷ የሆነ ታይለንት ለትውልዱ ታካፈል። ስለዚህ በብዙ አይነት አይዲያ ትመጣለች፣ ብዙ ነገር ይዛ ትመጣለች። ስለዚህ እናንተ የሚጠበቀው ብቻ ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ እና ደካማ ጎኗን ደግሞ ከስድብ ነፃ የሆነ ሀሳብ በኮሜንት ሀሳብ አስተያየታችሁን በማስቀመጥ ቢዝነስ ልትሰራ ትችላለች። የሚሰማትን አይዲያ ልታመጣ ትችላለች። ውስጧ የሚፈልገው ፍላጎቱን ልታንጸባርቅ ትችላለች። ያንን እንደገና ደግሞ አፕሪሺየት በማድረግ በደንብ እንድትጠቀም፣ ምክንያቱም ህልሟ ነው፣ ትመኘዋለች። ሶሻል ሚዲያ ምን እንዴት መስራት እንዳለባት፣ ቢዝነስ መስራት ትፈልጋለች። ዋቴቨር ብዙ ነገር የራሱ የሆነ ታይለንት አላት። ያንን ታይለንት በደንብ አድርጋ እንድትጠቀም እናንተ ፑሽ አድርጓት። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ግን ሸክም ነው። ስለዚህ እርስ በራሳችን ስንተባበር ብዙ ነገር ማድረግ እንችላለን። ባይዘዌ መዳም ቅመሞች ለምን እንደሆነ አላውቅም፣ እኛ ብዙ መስዋዕት ምንከፍል እኛ እያለን ሌላ ሀገር ውስጥ ያለውን ሀብታሙን ነው መርጠን የምናበረታተው። የሚፈምሰው በእኛ ከፈመሰን በኋላ የሚሰድበን እኛ ግን እኛ በእኛ ነው። ለምንድን ነው ግን? እስቲ እኛ በእኛ እስቲ እንደግ። እኛም ብዙ ታይለንት ያለን ግዴታ እኛ የሰው ቤት መስራት ስሩ ተብለን እኮ ያንን የሰው ቤት ስራ ለኛ የገደበልን ሰው የለም። ስለዚህ እኛም የራሳችን ነው። አሁን በዶክተሬት ተመረቃለ፣ በዲግሪ በዲፕሎማ ብዙ አይነት ታይለንት ያላቸው የመዳም ቅመሞች አሉ። ስለዚህ ግዴታ ሌላ ታዋቂ ሰው ማሳወቅ ወይም ማሳደግ የለብንም። እርስ በራሳችን ማደግ አለብን። አሁን እህቴ አንዷ የአረብ ሀገር ሴት ናት፣ እኔም የአረብ ሀገር ሴት ነኝ። ለወደፊት ግን የራሳችን የሆነ ብዙ ህልም ያለን ልጆች ነን። ትልቅ ደረጃ የመድረስ ከራሳችን ተርፈን ለሰው መትረፍ የምንፈልግ አለን እንዴ? የሰው ልጅ የራሱ የሆነ ፍላጎት ብዙ ነገር አለ። ሁሉም ሰው ፍላጎት አለው ብዬ አስባለሁ። ስለዚህ ያንን ፍላጎት ግዴታ የምናንጸባርቀው ብቻችን አይደለም። ብቻዬ ምናልባት አንድ ሁለት ሰው ሶስት ሰው ልረዳው እችላለሁ። ግን ከሰው ጋር ሲሆን እንደኔ ነው ሰው አገኛለሁ ሶሻል ሚዲያ ላይ። እሷም እህቴም እንደዛው የራሷን ታይለንት የምታንጸባርቀው ወይም ለሌላው ሼር የምታደርገው ከሚያዳምጣት ሰው ጋር ስትገናኝ፣ አይዲያን ሼር ከምታደርገው ሰው ውስጧ ለሚሰማው ነገር ሼር የምታደርገው ሰው ስታገኝ፣ እንደሷ አይነት ሰው ስታገኝ በጣም የበለጠ ደግሞ ከራሷ ተርፋ ለቤተሰቦቿ፣ ከቤተሰብ ተርፋ ለአካባቢ፣ ከአካባቢ ተርፋ ለሀገር ትተርፋለች። እኛ አብዛኛው ጊዜ የምንታወቀው በስድብ ነው፣ የሚያድገውም ተሳዳቢ ነው።
ግዴታ እስከ እንደዛ ድረስ እስከምንሄድ ድረስ እንዳትጠብቁን። እኛም ማደግ እንፈልጋለን። የራሳችን የሆነ ብዙ ተስጦ አለ። ያንን ተስጦ እንድንጠቀም ደግሞ ደጋግ ኢትዮጵያኖችና ደጋግ ኤርትራኖች ፑሽ አድርጉን። እህቴውን በቁርአን ትመጣለች፣ በራሷ ቢዝነስ ትመጣለች። ብዙ የራስ የሆነ ለሴት ልጅ ብዙ ምክር መስጠት ነገር አለ። እንዴት ስራ ሰርታችሁ መለወጥ እንዳለባችሁ ኤግዛምፕል ሰው ልጅ ገንዘብ ያገኛል፣ ከብዙ አይነት ሰውም ይኖራል። ነገር ግን አካሄዱን ካላወቀ ገንዘብና ከሰው ልጅ መኖሩ ምንም ጥቅም የለም። ገንዘብ ብቻ ኖሮን ከሰው መኖር ካልቻለን ምንም ጥቅም የለም። ገንዘብ ኖሮን ያንን ገንዘብ እንዴት መስራት እንዳለብን፣ እንዴት ማንቀሳቀስ እንዳለብን፣ ምን ማድረግ እንዳለብን ካላወቅን ይሄ እኔ የምኖረው ቤት ሙሉ ገንዘብ ቢኖረኝ ትርጉም የለውም። ስለዚህ እንደነገርኳችሁ መጀመሪያ ላይ እንደተናገርኩኝ የሰው ልጅ ተስጦ ብዙ አይነት ነው። ገንዘብ ያለው እውቀት ካለው ነገር ጋር ሲገናኝ ገንዘቡ ምን ማድረግ እንዳለበት ያውቃል። ከብዙ ሰው ሆኖ እሱ በጣም ጎበዝ ከሆነ አንድ የሚሰራውን ስራ ያስተዋውቃል። ግን ከብዙ ሰው ጋር ስትኖሩ በዛ ልክም ከሰው ጋር እንዴት መኖር እንዳለባችሁ ጥበበኛ መሆን አለባችሁ። ጥበብ ከሌላችሁ የምትሰሩትን ስራ ማስተዋወቅ አትችሉም። በትንሹ ትጋጭቱና አላማችሁን ትበትናላችሁ። እንደዚህ አይነት ነገር የምትማሩ ይኸው እንደዚህ አይነት ስማርት ሰው አለ። ከነሱ ጋር ምክር ትወስዳላችሁ እና ስጦታችን የተለያየ ስለሆነ እሷ ከኔ ከሆነ ነገር ትሻላለች፣ እኔ ከሷ የሆነ ነገር እሻላለሁ እና በዚህ አብረን እንደግ። በተለይ በስደት ያላችሁ ደጋግና ጀግና የሆናችሁ እህቶቼ፣ የስደት አርበኞች ሳንማር እያስተማርን ያለ ነው። እኛ ለብሰን ሳያምርብን ምናለብስ፣ ለታመመው ደራሽ፣ ለሞተው ደራሽ፣ እድሜያችን እንደ ሻማ እየቀለጠ ለራሳችን ሳንኖር ቤተሰብ ምናኖር፣ በዛም ላይ ምስጋና የለንም። አብዛኛው ጊዜ በስደት ያለን የስደት አርበኞች በተለይ እህቶቼ፣ ሴት እህቶቻችን በተለይ በመላ አረብ ሀገር ላይ ተሰዳችሁ የምትኖሩ ቤት ይጨርሰው የሁላችንም ጉድ እና እንደዛም ሆነ ይሄው እየኖርን ነው። ስለዚህ ብዙ ታይለንት ሳይኖረን ቀርቶን አይደለም አለን። ግን ምን ይዘን አገር እንግባና ይሄንን ታይለንት መቼ ነው የምናወጣው? ይሄንን ታይለንታችን ሳንጠቀም ሰው ጋር እድሜያችን እንደ ሻማ ቀልጦ ይቀራል። እንደዛ እንዳንሆን ደግሞ እስቲ ደጋግ ኢትዮጵያኖች፣ ደጋግ ኤርትራኖች አበረታቱን። ሁሉም ሰው የራሱ የሆነ ብዙ እውቀት ያለ ዝም ብሎ ገንዘብ ይዞ የተቀመጣለ፣ ዝም ብሎ እውቀቱን ይዞ የሚሞት አለ። እኛ ደግሞ እንደዛ መሆን አንፈልግም። ምድር ላይ እስካለን ድረስ ቢያንስ የተሰጠንን ተስጦ ለትውልዱ በምንችለው ታይለንታችን ማካፈል እንፈልጋለን። ይሄን ደግሞ ማድረግ የምንችለው ፑሽ የሚያደርገን፣ አፕሪሺየት የሚያደርገን፣ የሚያሳድገን። እኔ ገንዘብ ቢኖረኝ እሷ እውቀት አላት። የእሷ እውቀት እኔ ገንዘብ ሲደመር የሆነ ውጤት ያመጣል። ስለዚህ እንደዛ ሆነን እንድንለዋወጥ እህቴን ለእናንተ ከዚህ በኋላ አስረክቤያለሁ። እሷን በራሷ አይዲ ትመጣለች። በጣም ጎበዝ ልጅ ናት። ብዙ ነገር ታስተምራቸዋለች ብዬ ተስፋ አደርጋለሁ። ብዙ ታይለንት ነች። በስ ቢያንስ ከሷ ሰላምን እንዴት ማግኘት እንዳለባችሁ፣ ከሰው ልጅ እንዴት ሆናችሁ መኖር እንዳለባችሁ፣ የትዳር አያያዝ፣ የኑሮ አያያዝ፣ ከቤተሰብ ጋር ምን እንዴት ሆናችሁ መኖር እንዳለባችሁ፣ ምድር ላይ ያላችሁ ምን ማድረግ እንዳለባችሁ፣ ዋቴቨር ወዘተ ብዙ ነገር ትማራላችሁ ከሷ። ስለዚህ ይሄ ቻናል የሀዩ ነው። ሀዩ ሚዲያ ትባላለች። ከዚህ በኋላ በሀዩ ሚዲያ ትታወቃለች። በሀዩ ሚዲያ ደግሞ ብዙ ነገር ትፖስታለች። ከዚህ በኋላ እናንተ ደግሞ የምትፖስተው ቪዲዮ ምንም አይደረግበትም፣ አትከፍሉበትም። ሰብስክራይብ በነፃ ነው፣ ሼር በነፃ ነው፣ ታፕታፕ በነፃ ነው፣ ሪፖስት በነፃ ነው። ስለዚህ ሁሉም ነገር በነፃ ነው፣ አይከፈልበትም። እናንተ ምንም አትከፍሉ። ለሷ ግን ይጠቅማታል። ምክንያቱም ውስጧ ላይ ያለውን ፍላጎቷን ታንጸባርቃለች። የሚሳደበው ሰፕሬሽን እያደረጋችሁ አይደለም? ልሰርች ልለወጥ የሚለውን እስቲ አፕሪሺየት አድርጉ። ምን ችግር አለ? ግዴታ መሳደብ የለበትም። አንድ ሰው ለማደግ መሳደብ የለበትም። እኛ መሳደብ አንፈልግም። ምክንያቱም ይሄ ማወራው ነገር ነገ ልጆች ይሰማሉ፣ ሌላ ትውልድ ሊሰማ ይችላል። የማይሆን ዶክመንት በህይወቴ ታሪክ ላይ ማጻፍ አልፈልግም። ስለዚህ ሳንሳደብ ክፉ ሳናወራ አፕሪሺየት አድርጉን በልመና።
ስለዚህ የቀረውን ሀዩ ሚዲያ የቀረውን ሀሳብ ታስቀምጣለች። አፕሪሼት አድርጉ። ሊንኩን ወስጄ ዩቲዩብ ቲክቶክ ባዮ ላስቀምጣለሁ። ሊንኩን በመጫን ብቻ ሰብስክራይብ ያደርጋቸው ብረታቱ። ምንም አይነት ቪዲዮ ብትለቅ ሄዳችሁ አፕሪሼት አድርጉ። ግዴታ ጥሩ ቪዲዮ መሆን የለበትም። አይ ሆፕ ጥሩ ቪዲዮ ትፖስታለች ብዬ አስባለሁ። ባለኝ አጋጣሚ ደግሞ አፕሪሼት አደርጋታለሁ። አያችሁ ነጮቹ እስከዛሬ አያርሱም፣ አይቆፍሩም። ሶሻል ሚዲያ ብቻ አይምሮን በመጠቀም እስክሪብቶና ኮምፒውተሩን በመጠቀም ዓለምን እንደተቆጣጠሩ ታውቃላችሁ። እኛ ኢትዮጵያኖች ግን አይደለንም። እንቀናናለን፣ መናናቅ አለ። ብቻ ሌላ ሀገር ሲያጠቃን ብቻ አንድ ምን ነው። እስቲ አብረን ደግሞ እንደግ። እስቲ አብረን ማደግን እንልመድበት፣ ትብብርን እንልመድበት። ስደትን እንድናቆም ሁላችንም የምንችለው ኢትዮጵያ ትውልድ የሆነ በሙሉ ተባብረን ስደትን ለማቆም ቴክኖሎጂን ለማስፋት ትውልዱ በእውቀት በጣም ታንጾ አገርን እንዲያለማ የተማረ ኃይል እንዲበዛ አጠቃላይ ቴክኖሎጂ እንዲለምድ ሁላችንም እስቲ የምንለቀው ቪዲዮ ከስድብ ነፃ ሆነን ከፖለቲካ ነፃ ሆነን ከሃይማኖት ነፃ እንደ ሰው ልጅ ነገ የኛ ትውልድ ታናናሾቻችን ከኛ ነው የሚማሩ። እኛ ወረደ እያረጃን ነው የምንሄደው። ከኛ ስር የሚመጡ እኛ ደግሞ ለትውልዱ ነገ አገሪቷን አስረክበን ስለምንሄድ እንደኛ አይነት ወጣቶች እግዚአብሔር የሰጠን ወይ ፈጣሪ የሰጠን እውቀታችን ለጄኔሬሽኑ አውርሰን የምንሄድበት እናንተ ፑሽ አድርጉ። ተሳዳቢ ባለልክ ሁሉ ጥሩ እውቀት ያለውን ደግሞ ለሌላው ለሚመጣው ጄኔሬሽን አስረክቦ እንዲሄድ እንደኛ አይነቶቹን ደግሞ ፑሽ አድርጉ። ግዴታ የሚሳደበውን ፑሽ አታርጉ። እኛም እኮ ታመቅን። ማን ይስማን? ማን ያዳመጠን? ከተሳዳቢ ነው ሁሉም የሚያጨበጭበው፣ ከፖለቲከኛ ነው ሁሉም የሚያጨበጭበው። ይሄ ደግሞ አያዋጣንም። በተለይ ለሀገራችን እንደማመጥ፣ እርስ በራሳችን እንደግ። ስድብ ዋጋ የለውም፣ ፖለቲካ ዋጋ የለውም፣ ለሀገር ምንም አይጠቅምም። ያለን አማራጭ አንድ ሆነን እርስ በራሳችን ተደጋግፈን እንዴት ነው ስደትን ማቆም ያለብን? እንዴት ነው የተራበውን የተራዘውን የምናበላው የምናጠጣው? ሃይማኖት፣ ዘር፣ ቀለም ሳንል። ምክንያቱም ሁሉም የአዳም ዘርና የሔዋን ዘር ነው። አፈር ነው የሚበላው። አፈር ውስጥ ስንገባ አጥምት ሁሉም አጥምት እኮ ነው። የክርስቲያንና የምናምን ነው ተብሎ አጥምትን ከአጥምት ብታገናኙ የትኛው ብሔር ነው የትኛው ሃይማኖት ነው ብለን መለየት አንችልም። ምክንያቱም ይሄንን ከዚህ አጥምት ታውጫለህ፣ ከዛም ሙስሊም ከሆነም የክርስቲያን የሙስሊም አጥምት ብናወጣ ይሄ የክርስቲያን ይሄ ሙስሊም ነው ማለት አይቻልም። አጥምቱን ይሄ ከሌቤር ነው አጥምት ነው። ስለዚህ አፈር እስከሚበላን ድረስ ለትውልዱና ለሰው ልጅ በሙሉ የደስታ ምክንያት መሆን አለብን። ያዘን ምክንያት ሳይሆን የደስታ ምክንያት መሆን አለብን በምንችለው። እግዚአብሔር ለሁላችንም ልቦና ይስጠን። ለኛም ደግሞ የምናስተውለው ልቦና ይስጠን። ለትውልዱም ልቦና ይስጠው። የቀረውን ሀዩ ትጨርሳለች። ወደ ሀዩ አዞራለሁ። ስለዚህ ይሄንን ቪዲዮ ቲክቶክ ባዮ ላይ አስቀምጣለሁ። ሀዩ ይሄ የኔ ቻናል ነው፣ አበረታቱን ባያቸው። ትንሽ አይናፋር ናት። አይናፋር ስለሆነች ይሄ የኔ ቻናል ነው። ነይ አስታውቂ ራስሽን። ነገ ስጽትሻል። ነይ አስታውቂ ራስሽን። ነይ አይናፋር ሆነች። ምን አባቴ ላድርጋት? ስለዚህ ይሄንን ቻናል ይሄ አሁን እሷ አጠገቤ ነበረች፣ ግን ለግድ ወጥ ትቦስታለች ብዬ አስባለሁ። ስለዚህ ይሄ የሀዩ ሚዲያ ነው። ለወደፊት ብዙ እውቀት ትመጣለች። አፕሪሼት አድርጓት፣ ትደግ፣ ትስራ፣ ትለወጥ እና መልካም ጊዜ ይሁንላችሁ። ውድ ተከበራችሁ የሀዩ ሚዲያ ቻናል ቤተሰቦች፣ በዚህ ቻናል ብዙ እውቀት ተሸምታላችሁ ብዬ ተስፋ አደርጋለሁ። እርግጠኛ ነኝ። እናንተም ደግሞ አፕሪሼት አድርጉኝ። እህቴ የራሷን ታለንት ነው የራሷን ትስራበት። ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ በተለየ ቪዲዮ እና በተለየ አይዲያ እስከምትመጣ ድረስ ራሷን የምትወስደው መልካም ጊዜ ይሁንላችሁ። ደጋግ ኢትዮጵያኖች እና ደጋግ ኤርትራኖች ይሄንን ቪዲዮ ወደ እናንተ ሲደርስላችሁ ሰብስክራይብ በማድረግ አፕሪሼት አድርጓት እህቴን፣ የስደት እህቴን። ሁላችሁም ስደት ላይ ያላችሁ አለውኝ እና አበረታቷት እህቴን። ከዚህ በኋላ ለእናንተ ነው የሰጠውኝ። በተለይ ዩቲዩብ መስራት የምትፈልጉ ሶሻል ሚዲያ ላይ ከስድብና ከዘረኝነት ከፖለቲካ ነፃ የሆነ የራሳችሁን ስራ መስራት የምትፈልጉ የኑ ሚዲያ አለ፣ ኢትዮ ኮሚዲያ አለ፣ ሀዩም አለች። እንዴት መስራት እንዳለባችሁ የምትሰሩበት መንገድ አሳያችኋለሁ ጊዜ ከሌለኝ ግን ቅድሚያ እኔ ለህይወቴ ነው ቦታ መሰጠው። እንዳትወቅሱኝ። ጊዜ ካለኝ እኔ ለማንም የምችለውን ሁሉ ሰራለሁኝ። ጊዜ ከሌለኝ ግን አልሰራም። ስለነበረኝ
ጊዜ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ውሎ። ቻው ቻው። ውድ የተከበራችሁ የሀዩ ሚዲያ ቻናል ቤተሰቦች አይ ላቭ ዩ። ከዚህ በኋላ እሷ ነች የምትመጣው እኔ አይደለሁም።